ወንድሜ ይሄንን ለሷ መናገር ካላቆምክ ክብርህን በምትወዳት ሴት ፊት እየቀበርከው ነው። ራስን ማስከበር ማለት መቆጣት ማለት አይደለም። ይልቁኑ ካፍህ የሚወጣውን ትክክለኛ ቃል በማስተዋል መምረጥ ማለት ነው። እነዚህ ቀጥሎ የምነግርህ ለሴት ልጅ በፍጹም መናገር የሌለብህ 7 ሚስጥሮች በአንተና በክብር መካከል ያሉ ግድግዳዎች ናቸው። 6ኛው ደግሞ የፍቅር ንግግር የሚመስል ግን ደግሞ እንዳትከበር የሚያደርግህ ከባድ ንግግር ነው። እስከ መጨረሻው ተከታተሉ። ሰላም እንዴት ናችሁልኝ? ናፊዳር ነኝ። ዛሬም ቀደም ሲል በሰማችሁት ቆንጆ በሆነ ቪዲዮ ተመልሼ መጥቻለሁ። አዲስ ከሆናችሁ እንኳን ደህና መጣችሁ። ስለ ፍቅር እንወያያለን፣ እንመካከራለን። በተለይም ደግሞ በዚህኛው የዩቲዩብ ቻናል ስለኛ ስለ ሴቶች ሚስጥር ምንም የሚቀር የለም። ሁሉንም ትሰማላችሁ። ሰብስክራይብ አድርጉ። ዛሬ የምነግራችሁ 7 ነገሮች፣ ንግግሮች እናንተ ወንዶች የምትጠቀሟቸው የፍቅር መግለጫ መስሏችሁ ሊሆን ይችላል የምትጠቀሟቸው ቃላቶች ናቸው። ግን ደግሞ ንግግሮች ማለት ነው። ግን ደግሞ የማያስከብሯችሁ፣ በተቃራኒው የሚያስንቋችሁ፣ ችላ እንድትላችሁ የሚያደርጉ ናቸው። እነዚህን ባለመናገር ክብራችሁን መጠበቅ ትችላላችሁ። በደንብ ተከታተሉ። ዛሬ የምነግራችሁ 7 ሚስጥሮች በፍጹም ለሴት ልጅ መንገር የሌለባችሁ ከእናንተ መስማት የሌለባት ነገሮች ናቸው። እነዚህ ነገሮች ከሰማች እንግዲህ የሚሆነው ምንድነው? ክብራችሁን ታጣላችሁ። ለእናንተ ያላት ነገር በጣም ይቀንሳል። እነዚህ ነገሮች ከላይ ሲታዩ የፍቅር መግለጫ ይመስላሉ። ምን ችግር አለው? ኖርማል ነው፣ አረ ምናምን የሚባሉ ነገሮች ናቸው። ግን ቀስ በቀስ ዲፕ ኢንሳይድ በእሷ ውስጥ የሚፈጥሩት ስሜት ጥሩ ያልሆነ የንቀት ስሜትና ከእናንተ እንድትርቅ የሚያደርግ ነገር ነው እና በደንብ አድርጋችሁ እስከ መጨረሻው ተከታተሉ። የመጀመሪያው ያላንቺ መኖር አልችልም፣ ካላገኘሁሽ እሞታለሁ። እነዚህ ነገሮች አሁን ሲሰሙ ደስ አይልም? በቃ አንድ ሰው መጥቶ እንደዚህ ቢል ታድለሽ የሚባል ነገር ነው አይደለ? ከላይ ሲነገር በጣም ደስ ይላል። ግን ደካማነትን ነው የሚያሳየው። በጣም ደካማ መሆንን ነው የሚያሳየው። ሲጀመር አንተ የህይወት ዓላማ እሷ ናት ወይ? የምትኖረው ለእሷ ነው ወይ? እስኪ ይህን ጥያቄ ሁላችሁም መልሱልኝ። የሆነችን ሴት ወደድክ ማለት የምትኖረው ለእሷ ነው ወይ? አንዳንድ ቃላቶች እንዲሁ ዝም ብለን ለማሽሞንሞን እንደዚሁ የስነ ጽሁፍ ፕሮግራም አይደለም፣ ወይም ደግሞ ልቦለድ እየተጻፈ አይደለም። እዚህ ጋር አይደል? ህይወት ነው፣ እየኖርክ ነው ያለኸው። አንቺን ካላገኘው እሞታለሁ፣ አንቺን ካጣው እንደዚህ ግዴታ እኮ አይደለም። ፍቅር እኮ ግዴታ አይደለም። አንቺን መርጫለሁ፣ ካሉት ሰዎች ሁሉ ካሉት ሴቶች ሁሉ አንቺን መርጫለሁ፣ አንቺን ወድጃለሁ፣ አንቺ የኔ እንድትሆኚ ፈልጋለሁ ብለህ መናገር እየቻልክ አንቺን ካላገኘው እሞታለሁ። ማን እንደሞተው ማንም የሞተ አላየንም። እንግዲህ የወደዳትን ሴት አጥቶ ወይም እምቢ ብለው የሞተ አላየንም። ያው እየተጎዳ ይኖራል። እዚህ ደረጃ ድረስ አትለጥጡት፣ እዚህ ደረጃ ድረስ አትሄዱ። እንደዚህ በምታደርጉበት ሰዓት ላይ እናንተ ነው የምትፈልጉትን ነገር እኮ ይገባኛል፣ እሺ እንድትል ነው የምትፈልጉት አይደል? ግን እውነታው ያ አይደለም። እሺ አያስብላትም። ደካማ እንደሆንክ ነው የምታውቀው። በቃ ለእኔ ይህን ያህል ነገር ያደርጋል፣ ወይኔ በቃ እኔ ከሌለው እንትን እንዳይጎዳ ምናምን ብላ ታዝንልህ ይሆናል። እዝነት ማለት ነው። ማዘን ደግሞ ምን ይሰራልሃል? አንተ ማዘን አይደለም የሚያስፈልግ፣ ፍቅር ነው የሚያስፈልግ አይደለም? ወዳሃታል፣ እሷም እንድትወድ ነው የምትፈልገው። ስለዚህ በዚህ መልኩ አይሆንም፣ በዚህ መልኩ አይሰራም። አንቺን ወድጃለሁ፣ አንቺን መርጫለሁ፣ ምርጫዬ ነሽ። ኮንፊደንስ ኖሮ ይሄን ነገር ነው ፎርዋርድ ማድረግ ያለብን እንጂ ያላንቺ አልኖርም ምናምን። በቃ አሁን ብዙ ሰዎች እንደዚህ ያደርጋሉ። ብዙ ሰዎች እንደዚህ አይነት ነገር ውስጥ ይገባሉ። በቃ እንደዚህ ሲለኝ አልቻልኩም፣ በቃ አንድ ነገር እንዳይሆን ብዬ። ብራዘር እንዴ አይሆንም፣ አይደረግም። በራስ ተማመን፣ በራስ ኮንፊደንስ ይኖር። አንዲት ሴት አልወደደችም ማለት የዓለም መጨረሻ አይደለም። በቃ ያንተ ሴት ደግሞ አለች። እንደዚህ አይነት ትግል ውስጥ፣ እንደዚህ አይነት ግዴታ ውስጥ፣ ግዳጅ ውስጥ አትግባ። እንደዚህ ብልሃት አብራህ የምትሆን ሴት ራሱ እያዘነችልህ ነው አብራህ የምትሆነው። በቃ የሆነ ነገር ይሆናል ብላ ስለሰጋች ነው አብራህ የምትሆነው። እና እንዲህ አይነት ነገር ውስጥ አትግቡ፣ አታድርገው። 2ኛ ሁሌም ስላንቺ አስባለሁ፣ ስላንቺ ይጨነቃለሁ። ይሄ ነገር አሁን ከላይ ሲታይ ምንም ችግር ያለበት አይመስልም። እውነት ለመናገር ስለሷ ማሰብ፣ ስለሷ መጨነቅ ምንም ክፋት የለውም። ሁሌም ግን እንዴት ትጨነቃለህ? እውነታም የለውም። ግነት ነው አይደለ? የፍቅር መግለጫ ግነት ነው። ግን ይሄ ምን ያመጣል መሰላችሁ? በቃ ሴት ልጅ የምትፈልገው ባይ ዲፎልት ነው የምላችሁ። አሁን አንዲት ሴት መታ ይሄን ፈልጋለሁ ብላ እንደዚህ ላታረግ ትችላለች። ግን የሚጨነቅለት ነገር ያለው፣ የሚኖርለት ነገር ያለው፣ አላማ ያለው፣ ህልም ያለው፣ የሚለፋለት ነገር ያለውን ወንድ ትፈልጋለች። አንተ እሷን የህይወት ሴንተር አድርገህ ስታይ የሆነ ፍቅርህን እየገለጽክላት ነው። ግን አይደለም፣ በዚህ መልኩ አይደለም ፍቅር የሚገለጸው። በቃ የሆነ የምታደርገው ነገር ሲኖር ያ ነገር በራሱ ለአንተ ቫሊዩ አድ ያደርግልሃል። የሚጨምርልህ ነገር አለ። ስራ ላይ ሆኜ እኮ እንደዚህ ሆንኩኝ፣ ስራ ላይ ሆኜ እኮ ባገኘኋት ጊዜ ላናግርሽ ብዬ ደወልኩልሽ እንጂ ቁጭ ብዬ ስለ አንቺ ሳስብ ነበር አይባልም። እንዴ አይባልም። ልታስብ እኮ ትችላለህ ስለሷ፣ ግን አይባልም።
ሙሉ ቀን ስላንቺ ሳስብ ሌሊቱን ሙሉ ሳምንቱን ሙሉ እያሰብኩሽ ምናምን አይባልም እንዴ? ሳምንቱን ሙሉ የምታስበው ነው ሌላ ነገር የለም እንዴ? ያንን ነው እሷ የምትፈልገው። ያ የምታስባቸው ብዙ ነገሮች ኖረው በህይወት ላይ በጣም ብዙ አስፈላጊ ነገሮች ኖረው ግን በነዛ መሀል ለእሷ ጊዜ ስትሰጥ በቃ እንዴት ደስ እንደሚላት ለአንተ ያላት ነገር እንዴት እንደሚጨምር ነገሩን ተፈጥሯችን ነው። እንደዚህ ነው እንግዲህ የምንለካው፣ እንደዚህ ነው የምናየው። የምናይበት አንግል ይለያያል። ህይወቱን የሚመራበት የሚኖርለት አላማ ያለው ህልም ያለው ወንድ ነው የምንፈልገው እና እንደዚህ አትበላት። ለአንተ ያላት ነገር እንዲወርድ ያደርግባታል። ይልቁኑ ቢዚ በሆነ ስኬጁልህ በምታደርጋቸው ነገሮች፣ በስራዎች፣ ከጓደኞች፣ ከቤተሰቦች ጋር ባለ ላይፍ አሁን እንደዚህ እያደረግኩ ነበር እና በመሀል ሳላገኝሽማ አላድርም ብዬ ደወልኩልሽ። በቃ ይሄ እንዴት ደስ እንደሚል ምንም ሁሌ ያስብሻለሁ ሁሌ ምናምን ማለት አይጠበቅብን። በቃ አታጋኑት። ሶስተኛ ንጽጽር፣ የንጽጽር ንግግር። ከቤተሰቤ በላይ ወድጄሻለሁ ሊሆን ይችላል። ከዚህ በፊት ከነበረችው ፍቅረኛዬ በላይ ላንቺ የተለየ ቦታ አለኝ ሊሆን ይችላል። ንጽጽር የሚባል ነገር ምን አመጣው? ሲጀመር ቤተሰብ ጋር እሷን ለምንድን ነው የምታወዳድረው? ቤተሰብ ነው። ለቤተሰቦች ያለ ፍቅር አለ። እኔ ፍቅርን አላቅም ነበር፣ ፍቅርን አሁን ባንቺ ያወቅኩ ሊሆን ይችላል። እርግጥ ነው እንደየሰው ይለያያል አይደለ? ቤተሰቦቻችን ጋር ፍቅር ሳያገኝ ያደገ ሰው ሊኖር ይችላል እና ያ ሰው ሲወድ ሲያፈቅር ፍቅርን አገኘው ሊል ይችላል። ግን የሆነ ንጽጽር ውስጥ መግባት አስፈላጊ አይደለም። ላይክ እናት አባት የራሳቸው ሮል አላቸው፣ ቤተሰብ የራሱ ሮል አለው። ኢቭን የቀድሞ ፍቅረኛ ጋር ያለህ የነበርክበት ሲቹዌሽን ይለያያል። አንተም ራሱ ትለያያለህ። ትናንት የነበርከው አንተና አሁን ያለኸው አንተ የተለያያችሁ ሰዎች ናቸው። ሰው በቃ በየጊዜው ራሱ ላይ የሚያመጣቸው ለውጦች አዳዲስ ነገሮች አሉ ሁሌም ማለት ነው። እና ንጽጽር አያስፈልግም። በቃ በንጽጽር ፍቅርህን አትግለጽ። የወደድካት ያፈቀርካት ሴትን ምን ያህል እንደወደድካት ምን ያህል እንዳፈቀርካት ለማሳየት ከሌላ ሰው ጋር ማነጻጸር አይጠበቅብም። እኔ በዚህ ልክ ማንንም ወድጄ አላቅም ነበረ፣ በፊት ፍቅረኛዬ እንደዚህ ሆኖ አሁን ግን እንደዚህ። ባይ ዲፎልት እንደዛ ማለት ትችላለህ። በቃ ማለት በጣም ወድጄሻለሁ፣ በጣም አፍቅሬሻለሁ፣ ለአንቺ ያለኝ ቦታ የተለየ ነው ማለት ትችላለህ። ግን እገሌ ብለህ ሰው ጠርተህ ከእገሌ በላይ ለአንቺ ያለኝ ነገር አይባልም። እንደዚህ አይነት ንጽጽር ውስጥ አትግባ። በጣም የሚደብር ነገር ነው። በጣም ማለት ነው። በኋላ ላይ ሄዶ እኮ እነዚህ አይነት ነገሮች በተለይም ከቤተሰብ ጋር የምታደርጋቸው ነገሮች በኋላ ላይ ሄዶ እኮ ፈጣሪ ፈቅዶ ወደ ትዳር ብትበቁ የሚወጡ ነገሮች ናቸው። ጥሩ ኮምፈርተብል የማያደርጉ ነገሮች ናቸው። በቃ ቤተሰብ ነው። ከቤተሰብ ጋር ማንም አይፎካከርም፣ ማንም አይወዳደርም። ሁሉም የየራሱ ሮል ነው ያለው። ስለዚህ እንደዚህ አይነት ነገሮችን አታድርግ። እንደዚህ አይነት ቃላቶችን፣ እንደዚህ አይነት ንግግሮችን እባክህ አትጠቀም። ፍቅር በዚህ መልኩ አይገለጽም። አራተኛ ትወጂኛለሽ አትወጂኝም እስኪ ንገሪኝ እንደምትወጂኝ እያሉ በየጊዜው በቃ ማረጋገጫ መጠየቅ፣ በቃ ልመና ማለት ነው። ኢሞሽናሊ ራስህ ለራስህ በደንብ አድርገህ መንገር ያለብህ ነገር አለ። አንተ የምትወደድ ሰው መሆንህን፣ የምትፈለግ ሰው መሆንህን፣ ከሌላ ሰው ማረጋገጫ እንደማያስፈልግህ። ይህን ስል ግን ከምትወዳት ሴት እንደምትወድና እንደምታፈቅርህ መስማት አትፈልግም ማለት አይደለም። ግን የምትሰማው አንተ ጠይቀህ አይደለም። ላይክ እንደዚህ ለምነህ አይደለም የምትሰማው። በምታደርጋቸው ነገሮች እሷ ራሷ ፈልጋ ያንን እንድትልህ ማድረግ አለብህ እንጂ በየጊዜው በየቀኑ አትወጂኝም ትወጂኛለሽ አይደለ እስኪ ንገሪኝ እስኪ በቃ አለ አይደለ የሆነ ጭቅጭቅ የሚመስል አይነት ነገር እንደዚህ አታድርግ። አያስከብርህም። ለአንተ ያላት ነገርም እንዲወርድ ነው የሚያደርገው። ለምን ሁል ጊዜ ማረጋገጫ የምትጠብቅ ሰው ነህ። የእሷን ማረጋገጫ እሷ እወድሃለሁ፣ እሷ አፈቅርሃለሁ፣ እሷ እንደዚህ ካላለችክ በቃ ቀንክ ደብሮክ ሊውል ነው ማለት ነው። ከእሷ ማረጋገጫ ካልሰማክ ተረዳኝ። እንደዛ ያን ያህል መሄድ የለብህም። እንደምትወድ እንደምታፈቅር በቃል እስካልነገረች ድረስ አለማመን ደረጃ ላይ መድረስ የለብህም። የምታደርጋቸው ነገሮች አሉ። ሲቀጥል ደግሞ አንተ ብልሃት ሳይሆን እሷ ራሷ እንድትልህ በተግባሮች በድርጊቶች ነው እንጂ ማድረግ ያለብህ ይህን ቃል ደጋግመህ መጠየቅ አንተ ራስህን ዳውት እንደምታደርግ እንደምትጠራጠር፣ እኔ አልወደድም እኔ አልፈቀርም የሚል ሜሴጅ ያለው ነገር ነው። እንደዛ ስትላት ማለት ነው። አትወጂኝም አትፈልጊኝም ምናምን ስትል ደስ አይልም። እንዳትከበርም የሚያደርግ ነገር ነው እና በደንብ አድርገህ አስብበት። ደጋግመህ ማረጋገጫን አትጠብቅ። አምስተኛ ለሴት ልጅ መንገር የሌለብህ ሚስጥር እንዳትንቅህ ማለት ነው። ከቀድሞ ፍቅረኛዬ ጋር እንደዚህ ቦታ ሄደን እንደዚህ አድርገን ነበር ያለውን ሂስትሪ በሙሉ ማለት ነው። የቀድሞ ፍቅረኛን ፋይል ዝጋ ወንድሜ። በቃ መጀመሪያ ስትተዋወቁ እንደዚህ ነበር፣ ነገሊት የምትባል ፍቅረኛ በዚህ ጊዜ ነበረችኝ፣ በዚህ ጉዳይ ላይ አልተስማማንም፣ አለቀ። ደጋግመህ የእሷን ስም አትጥራ፣ ደጋግመህ ስለ እሷ አታንሳ። የሚያስታውሱ ብዙ ነገሮች ይኖራሉ። ለራስህ አስታውሰህ ያዘው።
በቃ ሰዎች ነን እኮ ልንረሳ አንችልም፣ አንወሻሽም። እዚህ ላይ የቀድሞ ፍቅረኛችንን በቃ ሙሉ በሙሉ ረስተናል፣ ስለዛ ምንም ትዝ የሚለን ነገር የለም እየተባባልን አንወሻሽም። ጊዜ ይወስዳል፣ በጊዜ ሂደት ሊረሳ ይችላል በአዳዲስ ሜሞሪዎች ሲታካ። ግን እስከዛው ያ እስከሚሆን ድረስ ግን የምናስታውሳቸው ነገሮች ይኖራሉ። ግን አትናገራቸው። በቃ ችግሩ እኮ መናገርህ ላይ ነው። የምትናቀው ስትናገር ነው። ውድድሩ ስትገባ ለአንተ በቃ ሀሳቡ እዛ ነው ብላ ታስባለች። ተረዳኝ። በቂ ነገር አላረኩም ብላም እንድታስብ ታደርጋታለህ። ብቻ ውስብስብ ነው የምታደርግባት ነገሩ። በቃ የቀድሞ ነገርህን እርሳ፣ ፋይልህን ዝጋ። አዲስ ህይወት ስትጀምር በቃ ይሄ አዲስ ህይወት ነው። የባለፈውን አታንሳ፣ ለሪፈረንስም ቢሆን አታንሳ። 6ኛ ለአንቺ የማልሆነው ነገር የለም፣ ሁሉንም ነገር እሆናለሁ። አቤት እንዴት ደስ ይላል! ይህንን መባል ደስ አይልም? ደስ ይላል፣ ግን ደግሞ አያስከብርህም። እውነት ለመናገር ለምን ካልከኝ ሁሉንም ነገር እውነት ትሆናለህ? ሌባ ትሆናለህ? ለእሷ ስትል ሌባ ትሆናለህ ማለት እሷን አስደስተህ ፈጣሪን ታስቀይማለህ አይደለ? በዚህ ምድር ላይ ልንፈራው ልንገዛለት የሚገባው የፈጣሪ ቃል ነው አይደለ? ያንን ታደርጋለህ ወይ? አታደርግም አይደል? ስለዚህ የሆነ ኤግዛጁሬት ማድረግ ነገሮችን ኤግዛጁሬት ማድረግ አሁን ይህንን ስል ብዙዎቻችሁ ኧረ ቃላት እኮ ናቸው ምናምን እንደምትሉኝ ያውቃለሁ። ይሄ ምንም ማለት መሰላችሁ? ድንበር የለሽ መሆንን ይፈጥራል። ሁሉንም ነገር አረግልሻለሁ ይለኛል ብላ የምትጠይቅህ ነገሮች ያንተን እንዴት ነው ያንተን ደስታ ያንተን ፍላጎት የሚጋጩ ሊሆኑ ይችላሉ። በዚች ምድር ስንኖር ወደድንም ጠላንም ድንበር ያስፈልገናል። ከምንወደው ከምናፈቅረው ሰው ጋር ድንበር ያስፈልገናል፣ ግድ ነው። አይ አላረግም የምንላቸው ነገሮች መኖር አለባቸው። ስለወደድካት ሁሉንም ነገር ልታደርግላት አትችልም፣ ማድረግም የለብህም። ተረድታችሁኛል? ወደሃታን ማለት በቃ ማድረግ የማትፈልገውን ደስ የማይልህን ምቾት የማይሰጥህን ነገር እኮ ማድረግ የለብህም። አሁን አንዳንድ ሰዎች እኮ ላይክ አሁን ከሴት ጋር ከፍቅረኛቸውም ጋር ቢሆን ሾፒንግ ማውጣት አይፈልጉም። በቃ ይረብሻቸዋል። በቃ አንቺ ሄደሽ ገዝተሽ ነይ፣ አንቺ የምትፈልጊውን አድርጊ፣ እኔ እዚህ ቦታ ጠብቅሻለሁ ይላሉ። ትንሿ ነገር ይችን ትንሿ ነገር እንኳን እዛ ሄዶ ያለው ትርምሱ በቃ ሴቶች ብዙ ነገር ነው የምናየው። እዛ ስንገባ ሱቅ ስንወጥ እቃ ለመምረጥ ስንቸገር እነዚህን ሁሉ ነገሮች መቋቋም የማይችል አንድ ሰው አይ በቃ የሾፒንግ ነገር እኔ ይቅርብኝ ከሌላ ሰው ጋር አድርጌ ብሎ ራሱን ሊያገል እኮ ይችላል። እኔ በቃ ይሄ ነገር ይረብሸኛል ብሎ ራሱን ሊያወጣ ይችላል እኮ ከዚህ ነገር አይደለ? የዚህን ያህል ነገሮችን አለማድረግ ትችላለህ። ምንም የተለየ ተአምር የሚፈጥር ነገር አይደለም። አትወዳትም ማለት አይደለም። ሾፒንግ አብረሃት ስላልወጣ አትወዳትም ማለት አይደለም። ተረዳችሁ? ልክ እንደዚህ የማትፈልጓቸውን ድንበሮች ማስመር ትችላላችሁ። ለአንቺ ሁሉንም ነገር አደርጋለሁ ስትሉ ይሄስ ትችላላችሁ። ያንን ማድረግ ሰላማዊ ሪሌሽንሽፕ አይሆንም ሪሌሽንሽፓችሁ። እና ደግሞ ሳትጠይቃችሁ ንቀትን የሚያመጣው ይሄ ነው። ሳትጠይቃችሁ አይ እሱ ሁሉን ነገር አረግልሻለሁ ብሎኛል፣ እሱ ሁሉንም ነገር ነው የሚያደርግልኝ ብላ እናንተ ሳታውቁ ደስ የማይላችሁን ነገር እርግጠኛ ሆና እንደምታደርጉ ለሌላ ሰው ማሳወቃ ምን ብላ ምናምን ልትመጣ ትችላለች። ምንድን ነው የሚሰማችሁ በዛ ሰዓት? ድንበር ግድ ነው። ድንበር ያስፈልጋል። ሁሉንም ነገር አረግልሻለሁ አይባልም። አታረግም ሁሉንም ነገር። እወድሻለሁ፣ አፈቅርሻለሁ፣ ደስ እንዲልሽ እሞክራለሁ፣ ከጎንሽ ሆኜ ያግዝሻለሁ፣ አበረታታሻለሁ፣ ግን በእነዚህ ጉዳዮች ላይ ደግሞ አልደራደርም ማለት አለብክ። የመጨረሻው ማለት የሌለብህ ለሴት ልጅ መንገር የሌለብህ ሚስጥር ከነገርካት ደግሞ የምትንቅህ ማለት ነው። እኔ በጣም ጥሩ ሰው ነኝ፣ እኔ በጣም መልካም ሰው ነኝ። የሚገርምሽ ነገር በህይወቴ በጣም ብዙ ተጎድቻለሁ፣ ብዙ ሰዎች በድለውኛል፣ ብዙ ሰዎች አስቀይመውኛል አይባልም። ብዙ ሰዎች ጎድተው ሊሆን ይችላል፣ ብዙ ሰዎች አስቀይመው ሊሆን ይችላል። ይሄንን ነገር ለሷ የምትነግራት ለምንድን ነው? ጥሩ ሰው የምትላት ለምንድን ነው? ጥሩ መሆንን አታሳያት? ጥሩ መሆንን አታይም? ሰዎች በድለውኛል የምትል እንዳትበድል ቀብድ እያሳያስካት ነው? ብዙ ሰው ስላስቀየመኝ፣ ብዙ ሰው ስለጎዳኝ አንቺም እንዳትጎጂኝ እያልካት ነው? በመጀመሪያ ውስጥ ብዙ ሰው እንዲያስቀይመ ብዙ ሰው እንዲጎዳ ያደረገ ለብዙ ሰዎች እንዴት ነው የተመቸ የተጋለጠ ጥሩ ያልሆነው ነገር ምንድን ነው? እሱን ለይተህ አውቀሃል ወይ? በነገራችን ላይ ሰዎች በተደጋጋሚ የሚጎዱን ተመሳሳይ በደል አንድ ሰው ሳይሆን በተደጋጋሚ ብዙ ሰዎች የሚያደርሱብን እኛ ጋር ለዛ ምቹ የሆነ ነገር ስላለ ነው፣ ስለምንመቻቸው ነው። አንዳንዴ ያለመመቸት አለብህ። ሰው እንዳይጎዳ አትመቸው። ያንን ነገር ፕራክቲስ ማድረግ፣ ያንን ነገር መለማመድ፣ ያንን ነገር ማወቅ ያስፈልጋል እንጂ እዚህ ጋር መተህ እባክሽ እንዳትጎጂኝ ከዚህ በፊት ተጎድቻለሁ ቃል ግቢልኝ ስላልካት ያ የሚፈጠር ይመስላል። ጎርታ ልትሄድ ትችላለች። ምክንያቱም የእሱ አይደለም ችግሩ፣ አንተ ጋር ነው። ምቹ ነህ፣ ለመጎዳት ሬዲ ነህ። በቃ አይምሮ ውስጥ ያለው ማይንድ ሴት ያ ማይንድ ሴት ነው። ስለዚህ እነዚህ ነገሮች አትበል። ጥሩ መሆንን ራሷ ትይ፣ አማራሪ አትሆን። ከዚህ በፊት ብዙ ሰዎች ከጎዱ ምንድን ነው ብለህ ራስን ተመልከት። ድጋሚ እንደዚህ አይነት ነገር ውስጥ እንዳትገባ ጠንከር በል። ኮንፊደንስ ይኖርህ። አማራሪ ወንድ አትሆን፣ አታማር።
ከነገሮች ተምረህ እለፍ። እርግጥ ነው ሰዎች ጎድተውሃል፣ አስቀይመውሃል፣ ግን ምን ተማርክ? ድጋሚስ እንዳይመጣ ምን እያደረግክ ነው? ምን አስተካክላል? ዋናው ነገር እሱ ነው የሚጠቅምህ ማለት ነው እንጂ ይህ መልፈስፈስህ፣ ደካማነትን ማሳየት ምናምን እዚህ ጋር አይሰራም። የምትፈልገው ጠንካራውን፣ ጎበዙን፣ ጀግናውን፣ ብዙ ነገሮችን ያለፈውን፣ ኢሞሽናሊ በብዙ መንገዶች አልፎ ጠንካራ ሆኖ የመጣውን ወንድ ነው የትኛዋም ሴት 100% እርግጠኛ ሆኜ የምነግርህ ማለት ነው። ስለዚህ እነዚህን 7 ሚስጥሮች አንተ ጋር ያዛቸው፣ አስቀራቸው። እንዳትከበር ያደርገዋል ከአንተ ከወጡ። የዛሬው ቪዲዮ ይህንን ይመስል ነበር። እንዴት አገኛችሁት? እስኪ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። እዚህ ድረስ ከመጣችሁ ቪዲዮን ወዳችሁታል ማለት ነው። ላይክ አድርጋችሁ አሳውቁኝ። በቀጣይ በሌላ ቆንጆ በሆነ ቪዲዮ እስከምንገናኝ፣ እስካሁን ናፊዳር ቲዩብን ሰብስክራይብ አላረጋችሁ? ምን ትጠብቃላችሁ? አሁኑኑ ሰብስክራይብ አድርጉ። ቆንጆ ቪዲዮዎች እንደተለቀቁ እንዲደርሳችሁ የደወል ምልክቷ መጫንም እንዳይረሳ። ሁላችሁንም ውድድ አደርጋችኋለሁ። ቻው